ቪያግራ ወይም ደግሞ በጀነሪክ ስሙ ሲልዴናፊር በአጋጣሚ የተገኘ መድኃኒት እንደሆነ ታውቃላችሁ? በ1980ዎች ውስጥ ፋይዘር የሚባል ትልቅ የመድኃኒት ድርጅት በዛ ጊዜ በከፍተኛ ሁኔታ ሰዎችን ለሞት እያጋለጠ የነበረ በሽታ ነበር። እሱም ወደ ልብ የሚሄደው ደም በመቀነስ ምክንያት የሚመጣ ከፍተኛ የሆነ የቸስት ፔን ወይም የደረት ህመም፣ በሜዲካል አጠራሩ አንጃይና ፔክቶሪስ ይባላል። ለዚህም በሽታ እንደ መድኃኒት እንዲያገለግል ተብሎ ሲልዴናፊርን የፋይዘር ሳይንቲስቶች እያጠኑት ነበረ። ከዛ በኋላም በ1991 ውስጥ ዌልስ በምትባል ሀገር መጀመሪያ በጤነኛ ሰዎች ላይ ሞከርና ከዛ በኋላ ደግሞ የአንጃይና ፔክቶሪስ የሚባለው የልብ ህመም ላለባቸው ሰዎች መድኃኒቱ ይሰጣል። ነገር ግን የጠበቁትን ያህል ለውጥ እያገኙበት ስላልነበረ ከእንደገና የታመሙት ሰዎች ላይም ምንም አይነት የደም ፍሎ መጨመር ስላላገኙበት ኦልሞስት ጥናቱን ወደ ማቆም እየሄዱ እያለ ኦልሞስት ሁሉም ያንን መድኃኒት እየወሰዱ የነበሩ ወንዶች ተመሳሳይ አይነት የጎንዮሽ ጉዳት ይናገራሉ ማለት ነው። ይህም ቋሚ የሆነ እና ስትሮንግ የሆነ ኢሬክሽን ማለት ነው። ከዚህ በኋላም ኦልሞስት ጥናቱን ሊያቆሙት ስለነበረ መድኃኒቱን ለመሰብሰብ ራሱ በሽተኞቹን ሲጠይቋቸው አብዛኛው በሽተኛ ፈቃደኛ አልነበረ። ምክንያቱም በሚገጥማቸው የጎንዮሽ ጉዳት ደስተኛ ስለነበሩ ማለት ነው። ከዚህ በኋላ ነው ፋይዘር ድጋሚ የጥናቱን ሽፍት ደግሞ አዙረው ለኢሬክታይል ዲስፋንክሽን ሲልዴናፊርን ጥናት ያደረጉበት። ከዛ በኋላም በ1998 የዩኤስ ኤፍዲኤ አፕሩቭ አድርጎት የመጀመሪያው በኪኒን መልክ የሚወሰድ የኢሬክታይል ዲስፋንክሽን መድኃኒት እንዲሆን አፕሩቭ የተደረገው። ከዛ በኋላ እንግዲህ ኦልሞስት በነበረው በአንድ አመት ውስጥ ብቻ እስከ 1 ቢሊየን ኔት ሴልስ የነበረው መድኃኒት ነው። ያው እንደምናውቀው አሁን ላይም ሀገራችን ላይም በደንብ በሰፊው የሚሸጥ የመድኃኒት አይነት ነው። ስለዚህ ይሄ ፈን ፋክት ስለሆነ ልንገራችሁ ብዬ ነው። ቴንክ ዩ